ሰላም የቲክቶክ ቤተሰቦች ምን ጊዜም እንግዲህ ከበረንዳ ሁሌም ከቤት ነው የምትጀምረው ብላችሁኛል። ዛሬ ደግሞ የውስጡን ኮሊደር የሊፍቱን መግቢያ እያንዳንዱን የደረጃውን ሰርኩሌሽኑ ምን ያህል ሰፊ እንደሆነ አሳያችኋለሁ። ፈጠን በል ይኸውላችሁ እንግዲህ ቤት ስንኖርበት የበረንዳው ሁኔታ የውጭ ኢንቫይሮንመንት ሁሉ ነገር መታወቅ ስላለበት ይሄ ብሎክ አንድ ለጋራ ያለው ሳይታችን ላይ እንግዲህ ከሊፍት እስከ ቤት ያለው ስፋት ይሄን ይመስላል። ቢያንስ ከ3 ሜትር ተኩል በላይ ስፋት አለው። ከሊፍት ወርደው ነዋሪዎች የሚገቡበት ኮሊደር ሰፊ ነው። የአየር መዘዋወሪያው ሰፊ ነው። እንዲሁም ደግሞ የመኖሪያ ቤቶቹን ብዛት ማየት ያስችለናል። ለምሳሌ በኮሊደር 3 ቤቶች ይኖራሉ። በዚህም ጋር አላሳየ ይህ የመሰለ የብርሃንና የአየር ሰርኩሌሽን አለ። ይህ ነገር ወሳኝ ነው። ቤት ላይ የደረጃ ስፋት፣ የመወጣጫ ስፋት ሰዎች በእግር ወክ አድርገው ሲሄዱ መጣበብ የለባቸው። ኮሊደርን ሰፋ ማለት አለበት። የአበባ ማስቀመጫዎች እንዲሁም ደግሞ እንደ ልብ አየር መተላለፍ አለበት። ይህንንም ከግንዛቤ ውስጥ አስገብተን ነው እያንዳንዱን ኢንቴሪየር አስተካክለን የገነባ ነው። በነገራችን ላይ በዚሁ ለማሳረጊያ ያህል ለጋር ላይ ብሎክ አንዳችንን አጠናቀናል። ጥቂት ቤቶች ብቻ እዚህ ላይ ይኖራሉ። ፈጥናችሁ ደውሉ። በ25 በመቶ ቅድመ ክፍያ የአዲስ ዓመት ቅናሽ አግኝታችሁ መግዛት ትችላላችሁ። ደውሉልን።